አምላኬ ሆይ ይቅር በለኝ። ቆይ አቶ በላቸውንማ ሰራለታለሁ። ጸሎታችንን እግዚአብሔር እንዲቀበለው ከፈለግን ኦርቶዶክሳውያን ሁላችሁም ጸሎት ስንጸልይ ማድረግ የሌለብን 4 ነገሮች እነግራችኋለሁ። ቪዲዮውን ለሁሉም እንዲዳረስ ሼር ኮፒ ሊንክ አድርጉልኝ። አንደኛ ሰው እንዲሰማልን ብለን ከፍ ያለ ድምፅ አውጥተን መጸለይ በፍጹም የለብንም። ምክንያቱም ይሄ ከንቱ ውዳሴ ስለሆነ አንዳንድ ሰው አይታችሁ ከሆነ የሚል ሰው እንዲሰማለት ፈልጎ የሚጸልይ ሰው አለ። አንደኛ ከንቱ ውዳሴ ይሆንበታል። ሁለተኛ ደግሞ እጎኑ ያለውን ይረብሻል። እኔ አሁን እጎኔ የሚል ካለ እኔ መጸለይ አልችልም። ምክንያቱም እሱን ነው የምሰማው፣ ጆሮዬ እሱን ስለሆነ የሚሰማው። ይሄንን ማድረግ የለብንም። ሁለተኛ ጸሎት እየጸለይን እያለን ጸሎታችንን ሳንጨርስ አቋርጠን ሰዎችን ማዋራት፣ ይሄ አግባብ አይደለም። ምክንያቱም አንድ ምድራዊ ንጉሥ ፊት ቆማችሁ ንጉሡን እያወራችሁት ባጠገባችሁ የሆነ ሰው ሲያልፍ ከሌ እንዲህ ብትሉ ጥሩ ነው? ንጉሡ ምን ይሰማዋል? ታዲያ ምድራዊ ንጉሥ ፊት እንደዚያ ካላላችሁ፣ ጸሎት እኮ ከእግዚአብሔር ጋር መነጋገር ነው። ከእግዚአብሔር ጋር እየተነጋገራችሁ እሱን አቋርጣችሁ እንዴት ከምድራዊ ሰው ጋር ታወራላችሁ? እናወራለን። ስለዚህ ይሄ አግባብ አይደለም፣ እናስተካክል። ሶስተኛ አሁንም ጸሎት እየጸለይን እያለ ስልክ ሲደወል አንስቶ ማዋራት። ኧረ እናስተካክል። እንዴት ተደርጎ እንዴ? ጸሎቱ ነው የሚበልጠው ስልኩ? ከእግዚአብሔር ማውራት ነው ወይ ከስልክ ማውራት የሚበልጠው? ይሄንን እናስተካክል። አራተኛውንና ስንጸልይ በፍጹም ማድረግ የሌለብንን እነግራችኋለሁ። ከመናገሬ በፊት ግን ቤቱን እስከ ዛሬ ድረስ ፎሎ ያላደረጋችሁ ፎሎ አድርጉ። ላይክ ያላደረጋችሁ ደግሞ ሁለቴ ታብታብ አድርጋችሁ ላይክ አድርጉ። ይሄ ቤት የጋራችን ነው። ስለዚህ ፎሎና ላይክ አድርጉ። 5 ሰከንድ። በጣም ጥሩ። አራተኛ ቂም ይዘን መጸለይ በፍጹም የለብንም። አባቶች እንኳን ቂም ይዞ ጸሎት፣ ሳቅ ይዞ ስርቆት ይሉለም። በፍጹም ማድረግ የለብንም። እስኪ አስቡት፣ እየጸለይን አምላኬ ሆይ ይቅር በለኝ። ቆይ አቶ በላቸውንማ ሰራለታለሁ። እንዴት ይሆናል? እንደውም ዮሐንስ አፈወርቅ ቂም ይዞ ስለመጸለይ ምን ይል መሰላችሁ? አንተ ምድራዊ ንጉሥ ፊት ቆመ ይሄንን እንደዚህ አድርግልኝ፣ ይሄንን ይቅር በለኝ፣ ይሄንን ማረኝ እያልክ ጠላት ባጠገብህ ሲያልፍ ቆይ እሰራልሃለሁ ብትል ንጉሡ የለመንከውን ያደርግልሃል ወይ? አያደርግልህም ይላል። ስለዚህ ጸሎታችንን እግዚአብሔር እንዲቀበለው ከፈለግን ቂም ይዘን መጸለይ የለብንም። ይህንን ቪዲዮ ሼር እያደረጋችሁ ጓደኞቻችሁም ይማሩበት። ቤቱን ፎሎ አድርጎ እንደዚህ አይነት ወሳኝ ነገሮችን ለእናንተ አስፈላጊ የሆኑ ነገሮችን ወደ እናንተ ማቅረቤን እቀጥላለሁ። እናንተ ታዲያ ሼርና ኮፒ ሊንክ፣ ላይክና ፎሎ ማድረጋችሁን አትርሱ። የጋራችን ቤት ነው። ክብር በሉልኝ። እወዳችኋለሁ። መልካም